ቃል ቃለ ሰብ ይባላል በመጽሐፍ ቅዱስ ሰዎች የተናገሩት ቃል ማለት ነው። የእግዚአብሔር አገልጋይ ሙሴ እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ ያለው እግዚአብሔር አምላክ የሚጸጸት አምላክ ሆኖ አይደለም። አምላካችን እግዚአብሔር የእስራኤልን ሕዝቦች ከግብጽ በረሃ ሲያስወጣቸው ከአለት ላይ ውሃን ከሰማይ ላይ መናን እያወረደ ነበር የሚመግባቸው። እንዲህ የመገባቸውን አምላክ ደግሞ በጣዖት ይቀይሩ ስለነበር ሙሴ እጅግ በጣም ተበሳጭቶ እግዚአብሔር እናንተንስ በመፍጠሩ ተጸጸተ አላቸው። ነገር ግን የኛ አምላክ ይጸጸታል ወይ? መልሱልኝ። ይጸጸታል? አይጸጸትም። ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያሙ ላይ መሐለ እግዚአብሔር ለዳዊት በጽድቅ ወይስ እግዚአብሔር ለዳዊት ማለ ፈጽሞ ምን አይልም ማለ አይጸጸትም ማለ። የኛ አምላክ እግዚአብሔር የሚጸጸት አምላክ አይደለም። ስለዚህ በመጽሐፍ ቅዱስ ውስጥ እንደዚህ አይነት ቃላት ቃለ ሰብ ይባላል። ሰዎች የተናገሯቸው ቃላት። ቃለ ነቢያት ደግሞ የምንለው ነቢያት መንፈስ ቅዱስ በመራቸው ምሪት የሚናገሩትን ቃል። በዚህ ሁሉ ጊዜ ስሙን ደጋግመን የምናነሳው ታላቁ ነቢዩ ኢሳይያስ ነው። በእውነት በረከቱ ይደረብን። ይህ ታላቅ ነቢይ በትንቢተ ኢሳይያስ ለምሳሌ ምዕራፍ 7 ከቁጥር 14 ላይ ምን አይነት ቃል ተናገረ? እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ከቃሉ ጋር ናችሁ? ይህንን ቃል ነቢዩ ኢሳይያስ የተናገረው ከልቡ አፍልቆ አይደለም። ይልቁንስ የእግዚአብሔር ቅዱስ መንፈስ ቅዱስ ስለመራው በመንፈስ ቅዱስ ምሪት የተናገረው ቃል ነው። ስለዚህ እንደዚህ አይነት ቃላት በመጽሐፍ ቅዱስ ውስጥ ቃለ ነቢያት እንላቸዋለን። ነቢያት በመንፈስ ቅዱስ ምሪት የተናገሩትን ቃል ዛሬ ምንማረው በቃል እግዚአብሔር ነው። አምላካችን እግዚአብሔር ከምንማረው ትምህርት 30 60 100 ፍሬ እንድናፈራ ለሁላችን ይፍቀድልን። በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 6 ላይ እጅግ በጣም ድንቅ ቃል እናገኛለን። ኢየሱስ ማን ነው? ሁላችሁም እስኪ ከኔ ጋር በሉ ኢየሱስ ማን ነው? ይህንን ቃል የምናገኘው በዚህ መጽሐፍ ቅዱስ ክፍል ላይ ነው። የእግዚአብሔር ቤተሰቦች ዛሬ እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድረ ሥጋ ከተገለጠ 2016 ዓመታት ተቆጥረዋል። በእነዚህ ትንሽ ዓመታት ላይ ደግሞ በክርስቶስ ኢየሱስ ማንነት ብዙዎች ተለያይተዋል። ጥንታዊት የሆነችው ርትዕት የሆነችው ክርስቶስ በደሙ የመሰረታት ይህች ቤተክርስቲያን የክርስቶስን እውነተኛ አምላክነት ታስተምራለች። ዛሬም ድረስ ግን ኢየሱስ ክርስቶስን ሰው ነው የሚሉ አሉ። ዛሬም ድረስ ኢየሱስ ክርስቶስን ነብይ ነው የሚሉ አሉ። ዛሬም ድረስ ኢየሱስ ክርስቶስን ወንበዴ ነው የሚሉ ሰዎች አሉ። ይህ ሁሉ መለያየት በክርስቶስም ለምን መጣ? እጅግ በጣም የሚገርማችሁ ነገር ይህ ጥያቄ ዛሬም ይነሳል። ግን ለመጀመሪያ ጊዜ የጠየቀው ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ወንጌላዊ ቅዱስ ዮሐንስ ቃል ብሎ የሚጠራው ወንጌሉ ሲጀምር ቃል ነበረ ያለለት አካላዊ ቃል ወልድ ክርስቶስ ጥንት የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ይህን ጥያቄ ጠየቀው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 1 ጀምራችሁ ስታነቡት በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ ክርስቶስ አንድ ጥያቄ ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። ከቃሉ ጋር ናችሁ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ መነ ይብለኒ ሰብእ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። የዚህ ጊዜ ሐዋርያት የሰሙትን ቃል ለክርስቶስ ነገሩት። ጌታ ሆይ አንዳንዶች አንተን ኤልያስን ይሉሃል፣ አንዳንዶች ደግሞ ዮሐንስን ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል ነገሩት። የዚህ ጊዜ ጌታችን ከባዱን ጥያቄ ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህ ጊዜ ሰው ሲናገር የሰሙትን መልሰው ለክርስቶስ ሲናገሩ የነበሩ ሐዋርያት ዝምታን መረጡ። መናገር አቃታቸው። ክርስቶስን እንዲህ ነው ብሎ መመለስ አቃታቸው። ክርስቶስ ጠየቃቸው፣ እናንተስ ደግሞ ማን ብላችሁ ትጠሩኛላችሁ አላቸው። የዚህ ጊዜ ሐዋርያት ዝምታን መረጡ ይላል። ዝምታን መረጡ። የዚህ ጊዜ ከሐዋርያት መካከል ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። የሕያው የእግዚአብሔር
ልጅ ነህ አለው። ክርስቶስ ይህንን ቃል ቅዱስ ጴጥሮስ ሲናገር ዝም አላለም። ይልቁንስ በክብር ላይ ክብርን ጨመረለት። ጴጥሮስ አለው ክርስቶስ ንዑድነ ክቡርነ ይህንን ቃል የገለጸልህ ይህንን ቃል ያናገረ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ አንተ አለት ነህ አለው። አንተ ምንድን ነህ አለው?